ሰላም ጤና ይስጥልኝ ከፋክት ኒውስ የዜና አገልግሎት የሰዓቱን ሰበር መረጃዎች ይዤ ቀረብኩላችሁ እኔ ሙለር ዘቤስት ነኝ። በየሰዓታቱ ልዩነት ሰበር መረጃዎች እየተጫኑ ስለሆነ የሚጫኑ ሰበር መረጃዎች ቀድሞ ለእናንተ እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቱን መጫን አትዘንጉ እያልኩኝ ወደ መረጃዎቹ ሳልፍ በመካከለኛው ምስራቅ ያለው ውጥረት እየተባባሰ ሄዷል። አሜሪካ እስራኤልን በኢራን ላይ እየወሰዱ የሚገኙት ጥቃት ተባብሶ ቀጥሏል። ኢራንም በበኩሏ የአጸፋ መልስ እየሰጠች ትገኛለች። ሰሜን ኮሪያ በበኩሏ በኢራን ላይ እየተወሰደ ያለውን ጥቃት አውግዛ ከኢራን ጎን መቆሟን አሳይታለች። በሌላ ዜና የእስራኤል ኮማንዶዎች በሊባኖስ በ1986 የጠፋውን ፓይለት አስከሬን ለመፈለግ ያደረጉትን ዘመቻና በአሜሪካ ውስጥም የሽብር ጥቃት ሊፈጸም ይችላል በሚል የደህንነት ጥበቃ መጠናከሩን በተጨማሪም በቶሮንቶ የአሜሪካ ጽሕፈት ቤት ላይ የተኩስ ጥቃት መፈጸሙንና ሩሲያ የአሜሪካንና የእስራኤልን ድርጊት በጽኑ ማውገዟ እነዚህንና የመሳሰሉትን ዝርዝር መረጃዎች እንደሚከተለው ወደ እናንተ የማደርስላችሁ ይሆናል። ወደ መረጃዎቹ አሜሪካና እስራኤል በኢራን ላይ ባደረሱት ጥቃት በዋናነት የሚሳኤልና የድሮን ማከማቻ ቦታዎችን እንዲሁም የደህንነት ተቋማት ላይ ከፍተኛ ጉዳት ማድረሳቸው ተገለጸ። በተለይም በቴህራንና በአካባቢዋ ከባድ ፍንዳታዎች ተሰምተዋል። ኢራን በበኩሏ በሳውዲ አረቢያና በኳታር የሚገኙ የአሜሪካ ወታደራዊ ሰፈሮችን እንዲሁም የነዳጅ ተቋማትን በድሮንና በሚሳኤል አጥቅታለች። እንዲሁም ደግሞ በተባበሩት አረብ ኤምሬት ባደረሰችው ተመሳሳይ ጥቃት 6 ሰዎች መሞታቸው ተረጋግጧል። አብራችሁን ቆዩ። የእስራኤል ልዩ ኃይል ኮማንዶ አይዲኤፍ በሊባኖስ በቤሻ ሸለቆ በሚገኘው ነቢሺት በተባለ ቦታ ላይ በ1986 የጠፋውን ሮናራድ የተባለውን የአየር ኃይል አብራሪ አስከሬን ለማምጣት በሄሊኮፕተር በታገዘ ዘመቻ ከሄዝቦላና ከአካባቢው ታጣቂዎች ጋር ለሰዓታት የተኩስ ልውውጥ የተዋጉ ቢሆንም ዘመቻው ሳይሳካ ቀርቶ በጥቂቱ ከ40 በላይ የሄዝቦላ ታጣቂዎችና በጉዳዩ ተሳትፎ የሌላቸው ሲቪሊያን ተገድለዋል። ወደ ሌላ ዜና ስንሻገር በካናዳ ቶሮንቶ በሚገኘው የአሜሪካ ቆንጽላ ጽሕፈት ቤት የተኩስ ጥቃት የተፈጸመ ሲሆን እስካሁን ድረስ ለጉዳዩ ኃላፊነት የወሰደ አካል አልተገኘም። የካናዳ ፖሊስ በጥቃቱ የተጎዳ ሰው አለመኖሩን ቢገልጽም የካናዳ ባለስልጣናት ግን ጥቃቱ እንደ ብሔራዊ ደህንነት ጉዳይ እየተመረመረ ይገኛል ብለዋል። ከዚህ በመቀጠል ሰሜን ኮሪያ የአሜሪካና የእስራኤልን ድርጊት ህገወጥ ጸባጫሪነት ስትል አውግዛለች። በዚሁም ፒዮንግያንግ የራሷን የኒውክሌር ፕሮግራም ማጠናከር ተገቢ መሆኑን እየሰበከችበት ትገኛለች። ሩሲያም በበኩሏ የአሜሪካንና የእስራኤልን ጥቃት በጽኑ አውግዛ ወደ ዲፕሎማሲያዊ ውይይት እንዲመለሱ ጥሪ አድርጋለች። በመጨረሻም እስካሁን በተቀሰቀሰው የመካከለኛው ምስራቅ ጦርነት የተገደሉት የአሜሪካ ወታደሮች ቁጥር 7 የደረሰ ሲሆን ከ140 በላይ መቁሰላቸው ተረጋግጧል። በተመሳሳይ ከ1000 በላይ ኢራናውያን የሞቱ ሲሆን በእስራኤል በኩል ደግሞ 12 ሰዎች ሞተዋል። ክቡራንና ክቡራት ለሰዓቱ ያስኩላችሁ መረጃዎች እስካሁኖቹ ነበሩ። በሌላ ዜና ተመልሰን እስክንገናኝ የአክብሮት ሰላምታዬ የአየር ሞገዱን ሁሉ አሳብሮ ወደ እናንተ ይድረስ እያልኩ የሰዓቱን ዜና አጠናቅሬ ያቀረብኩላችሁ እኔ ሙለር ዘቤስት ነኝ። መልካም ሳምንት።